ሰላም ዩቲዩብ እንዴት ናችሁ? ዛሬም በሌላ ቪዲዮ ከተፍ ብለናል። በዛሬ ቪዲዮ ደግሞ ይዤላችሁ የመጣሁት ምርጥ የምላቸውን 3 የፑል ጌም እነግራችኋለሁ ማለት ነው። በዛሬ ቪዲዮ ማለት ነው። ይሄ ፑል ጌም አሪፍ የምላቸው የፑል ጌሞች ናቸው ማለት ነው። ሪል ሄዳችሁ የምትጫወቱት ደግሞ እስቲ ደግሞ ቤታችሁ ሞካክሯቸው እነዚህ ፑል በስልካችሁ። ከዛ ደግሞ እነዚህን በስልካችሁ የለመዳችሁትን የትሪክ በሪል ሄዳችሁ መሞከር ትችላላችሁ ማለት ነው። ያስቀመጥኩላችሁ ጌም ፑል ስታርስ ይባላል። ፑል ስታር ይባላል። በጣም ምርጥ የሆነ የፑል ጌም ነው። እዚህ ጋር እንደምታዩት እንደፈለጋችሁ ቦታውን መቀየር ትችላላችሁ ማለት ነው። እንዲሁም ማሽከርከር ወደምትፈልጉት ቦታ ላይ ምናምን ነገር ማለት ነው። እንደዚህ ማሽከርከር ትችላላችሁ። እንዲሁም ደግሞ እንደምታዩት ስቲኩ ነው የሚባለው። ስቲክ ነው የሚባለው። ስቲኩ መምቻው ማለት ነው። የፑል መምቻው እሱን ደግሞ ላይክ እንደፈለጋችሁ አድጀስት ማድረግ ትችላላችሁ ማለት ነው። ቤት በኩል እንደሚመቻችሁ ምናምን ነገር። ከዛ ከታች በኩል እንደ ማንኛውም ፑል እንትን ሳብ ስታደርጉት ይመታል ማለት ነው። እና ላይክ ጉድ ከምላቸው የፑል ጌሞች ውስጥ አንዱ ነው ማለት ነው። እንግዲህ እንደምታዩትም ላይክ ከለርፉል ነው፣ አሪፍ ነው። ቴብሉ ከለርፉል የሆነ ቴብል ነው። ግራፊክስም ከተባለ ቴብሉ ላይ እና ኳሱ ላይ ነው ፑሉ ፎከስ የሚያደርገው እና ላይክ ቴብሉም ያ ከለርፉል ነው። እንዲሁም ደግሞ ስቲኩም ሪል ነው የሚመስለው። ግድ የሚባል ጌም ነው ማለት ነው። ወደ ቀጣዩ እንሄዳለን። ሁለተኛ ደረጃ ላይ ያስቀመጥኩላችሁ ጌም ደግሞ ኤት ፑል ሊቭ ይባላል ማለት ነው። ይሄ ጌም ጉድ ከምላቸው ሌላኛው ጌሞች ውስጥ ነው ማለት ነው። እዚህ ጋር እንደምታዩትም አም ሶሪ ጋይስ ትንሽ ቶንሲ ላይ ስላመመኝ ነውና ድምጼ ትንሽ ቀየር ካለባችሁ እና ይሄ ጌም ደግሞ ላይክ እንደምታዩት እዚህ ጋር አንድ ስቲክ እና አንድ ኳስ ተሰጥቶኛል። ይሄንን መጨረስ ነው እና በፓርት ነው የምትጫወቱት ይሄን ጌም ማለት ነው። እና ላይክ ጉድ ከምላቸው ከለርፉል ቴብል በጣም ከምላቸው ጌሞች ውስጥ አንዱ ነው ማለት ነው። እዚህ ጋር እንደምታዩት ማለት ነው ከለርፉል ነው በቃ ሁሉም ነገሩ ማለት ነው። በጣም ነው የሚያምረው። ይሄንንም ጌም እንድትሞክሩት ሪኮመንድ አደርጋችኋለሁ ማለት ነው። ወደ ቀጣዩ እና በሶስተኛ ደረጃ ላይ ያስቀመጥኩላችሁ ጌም ደግሞ ሪል ፑል 3D ይባላል። ይሄ ጌም ከሁለተኛው ካሳያችሁ ፑል ጌም ጋር ላይክ ግራፊክሱ ቴብሉ ላይክ ከለሩ ይመሳሰላሉ ማለት ነው። ይሄ ጌም ግን ሪል 3D ፑል ይባላል ማለት ነው። ጉድ ከምላቸው የቴብል ጌሞች አንዱ ነው ማለት ነው። እና በሶስተኛ ደረጃ ያስቀመጥኩበት ምክንያት ላይክ የሆነ ሪል የሚመስለው እንደ ስሙ ሪል የሚመስለው ቴብሉም ኳሶቹም እንደምታዩት ሪል የሚመስሉት ማለት ነው። እና ይሄንን ጌም እንድትጫወቱት ሪኮመንድ አደርጋችኋለሁ። በቀጣይ ደግሞ በጣም አሪፍ ከምላቸውን አሪፍ ጌሞች እስከምገናኝ ድረስ ሪኮመንድ ጌም እስከምንገናኝ ድረስ ይችን ቪዲዮ ላይክ አድርጓል። አዲስ ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ፒስ